ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎቹ እነሆ ወደ እናንተ ሊደርስ መጥቷል። በዚህም ከሀገር ውስጥ እስከ አውሮፓ ድረስ የተለያዩ ስፖርታዊ ጉዳዮችን እንቃኛለን። አብሮነታቸው አይለያይም። ኬቨን ደብሮይነ ማረፊያው ኔፕልስ ሆኗል። በተለያዩ ክለቦች በርካታ ታሪኮችን የሰሩና ከክለቡ እኩል ስማቸው የሚነሳ ዘመን የማይሽረውን ታሪክ በወርቅ ቀለም ጽፈው ያለፉ በርካታ ተጫዋቾች አሉ። በተጠናቀቀ የውድድር ዓመት ከነበሩት ክለብ ጋር በርካታ ታሪኮችን መስራት የቻሉና በክለቡ በነበራቸው ቆይታ የቡድን ወሳኝ ተጫዋች ሆነው ዓመታትን ያሳለፉ ተጫዋቾች ከክለቦቻቸው ጋር የተለያዩበት የውድድር ዓመትም ነበር። በዓመቱ ከክለቦቻቸው ጋር ከተለያዩ ተጫዋቾች መካከል ቤልጂየማዊው የማንቸስተር ሲቲ የመሃል ሜዳ ተጫዋች ኬቨን ደብሮይነ አንዱ ነው። ማንቸስተር ሲቲ የዘንድሮውን የውድድር ዘመን ሳይጨምር ባለፉት ዓመታት በሊጉ ላይ የበላይ ሆኖ ለተከታታይ 4 ዓመታት የሊጉን ዋንጫ ሲያሳካ የመሃል ሜዳው ኮከብ ኬቨን ደብሮይነ አስተዋጽኦ ጉልህ እንደነበር ይታወሳል። በተጨማሪ ማንቸስተር ሲቲ በፈረንጆቹ 2023 የውድድር ዓመት ኢንተር ሚላንን አሸንፎ በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሳካ የኬቨን ደብሮይነ ሚና ትልቅ ነበር። በስፔናዊው አሰልጣኝ ፔፕ ጋርዲዮላ ስብስብ ውስጥ ባለፉት ዓመታት ቁልፍ ከነበሩት ተጫዋቾች መካከል አንዱ የነበረው ኬቨን ደብሮይነ በውድድር ዓመቱ ከውሃ ሰማያዊዎቹ ጋር የተለያየ ተጫዋች ነው። ደብሮይነ በሲቲ ቆይታው 19 ዋንጫ ሲያሸንፍ በዚህም 108 ግቦችን በማስቆጠር 177 ግብ የሆኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ አቀብለዋል።